ሰው አልጋ ለብቻ አልጋ መኖር የሚባል ነገር ከልጅነት እስከ እውቀት አያውቁም። በደረጃ የደረጃ አልጋ ነው እንደ ቆጥ ነው የሚኖር የነበረው። ለዚያውም ደግሞ ማታ ማታ ወጥተው አልጋ እያሉ ያከራያሉ። ማታ ማታ ልጆቻቸው አይተኙም። ጠዋት አልጋ የተከራዩ ሰዎች ከወጡ በኋላ ነው ልጆቻቸው ቀን የሚተኙት እና በተራ ነው የሚተኙት። አብዛኛው እዚህ አካባቢ ያሉ ልጆች አይማሩም፣ ምክንያቱም በቅርፍ መተኛት ስለማይችሉ ሰዓት ተከፋፍሎ ነው የሚተኛው አለኝ። ኢቨን ሻወር የሚባል ነገር ኖሮን አያውቅም። እህቴ ሻወር ትገባ የነበረው መዘብዘፊያ ውስጥ እንግዲህ የድሮ ዘመን እንደዛ በውሃ ላዩ ላይ እያፈሰሰች መዘብዘፊያ ውስጥ ነበር የምትታጠበው። ወንዶች በብዛት ወንዝ ዳር ነው የሚኖረው፣ እዛ አካባቢ ያለው ወንዝ ዳር ነው ማህበረሰቡ ቢታጠበው። ስለዚህ ወንዶች የሚታጠቡት እዛ አካባቢ ነው። ሴቶች ግን ስለሚያፍሩ እንግዲህ ቤት ውስጥ በመዘብዘፊያ ነበረ የሚታጠቡት ብሎ በጣም ብዙ ነገሮችን እያነሳ እየነገረኝ ነበረ። ሽንት ቤት ወደ ሰፈር ልመለስ ስል ሽንት ቤት ሆቴሎች ቀስ ብዬ የምጠቀም መስዬ ፈራ ተባ እያልኩኝ ነበረ ሽንት ቤት የምጠቀመው። እንግዲህ ሌሊት ላይ ሽንት ቤት መሄድ ካስፈለገን ደግሞ የምንጠቀመው እኛ እንኳን ቴካዌ ነበር የምንለው ነው ያለኝ። ትንሽ ፈገጋስ ብሎኛል። ነገር ግን በፌስታል ነበር የምንጠቀመው እና ህይወት አልነበረም። ሰዎች ስለ መራቅ ያወራሉ። ከፒያሳ የተነሳ ሰው ፒያሳ ላይ ይኖር የነበረ ሰው እውነታውን ልቦናው ያውቀዋል። እኔ የደረሰብኝ ነው እየነገርኩሽ ያለሁት እና አሁን የገባንበት አልጋ የሚባል ለብቻ የሚኖርበት ሻወር፣ ከላይ የሚፈስ ውሃ ሻወር ያገኘንበት እንግዲህ በህይወት ውስጥ በጣም ትልቅ ታምር ነው። ከተማ ውስጥ በዛ መልኩ እያንዳንዱ ነገር ጎረቤትሽ እየሰማሽ የምትኖሪበት አይነት ህይወት፣ ሽንት ቤት በጣም ውድ በሆነበት እንግዲህ ሴቶች እህቶች እንኳን መታጠብ ሻወር በጣም ውድ የሆነበት አካባቢ ላይ መኖርን እንዴት ሰው አሁን ከምንኖረው ይችላል ያወዳድራል ብሎ አንስቶልኝ በጣም እየገረመኝ ነበር እና ለውጥ ብቻ ሳይሆን ሚራክል ነው በሚል ነው የእውነት የገለጸልኝ ማለት ነው ዛሬ።